ምትሃት ነው የሚሉ መናፍቃን ይነሳሉና ተራ ለምን 40 ቀን ጾመ? ለምን 39 አላደረገው? ወይም ደግሞ አትርፎ 41 ቀን ለምን አንጾምም ከ40 ብለን ስንል ጥቂት ምሳሌዎች 3 ምሳሌዎችን ብቻ ተቀስቀስ አድርገን እናጠናቅቃለን። ሙሴ 40 ቀን ጾሞ በሲና ተራራ ላይ 10ቱ ትእዛዛትን እንደተቀበለ እናንተም 40 ቀን ብትጾሙ ከእግዚአብሔር ስጦታን ትቀበላላችሁ ሲል 40 ቀን ጾሟል። ኤልያስ 40 ቀን ጾሞ በሄረ ሕያዋን እንደገባ እናንተም 40 ቀን ብትጾሙ ገነት መንግስተ ሰማያት ትገባላችሁ ሲል 40 ቀን ጾሟል። እዝራ 40 ቀን ጾሞ ምስጢራት እንደተገለጡለት እናንተም 40 ቀን ብትጾሙ ምስጢራት ይገለጽላችኋል ሲል ጾሟል። ይህንና ይህን ለመሳሰሉት ለእስራኤላውያን ባህል ለእስራኤላውያን ትውፊት ሲል ሊያጸና ትውፊቱን ሊያጸና በ40 ቀን ጾሟል። የተጨመሩ 2 ሳምንታት አሉ አይደለም? አንዱ ጾመ ሕርቃል፣ ሁለተኛው ሰሙነ ሕማማት። ጌታችን የጾመው 40 ቀን ነው። እኛም የምንጾመው 55 ቀን ነው። ለምን ስንል ጾመ ሕርቃል አንዱ ሳምንት ተጨምሯል። አብይ ጾም ስንጀምር የያዝነው የመጀመሪያ ሳምንት የምንጾምበት ለመታሰቢያነት ነው። የጌታችን መስቀል በኢየሩሳሌም በነበረበት ጊዜ ፋርሶች ከኢየሩሳሌም ማርከውት ስለነበረ ንጉሥ ሕርቃል ፋርሶችን ተዋግቶ የጌታችንን መስቀል ስላስመለሰ ያንን ታሳቢ ለማድረግ መታሰቢያ ለማድረግ አንድ ሳምንት ተጨምሯል። በተጨማሪ በአብይ ጾም ውስጥ የሚገኙ ቅዳሜና እሑድ በአጠቃላይ ስንቆጥራቸው 15 ይሆናሉ አይደለ? እነዛ 15 እሑድ ቅዳሜዎችን ሰንበቶችን አንራቡ ከጦላት ምግብ ወይም ከፍስክ ምግብ እንከለከላለን እንጂ እንመገባለን አይደለ? አንራቡ፣ ተርበን አንምልም። በእነሱ ፋንታ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ 40 ቀን የጾመው በመሃል ሳይመገብ አንድን ቀን ሳይመገብ። እኛ ግን ቅዳሜና እሑድን ከጥሉላት ምግብ ተከልክለን ቁርስን እንበላለን፣ ምሳም እንበላለን። እነዛን 15 ቀናት ለማምጣት አባቶቻችን በሰንበታቱ ፋንታ ተተክተዋል ማለት ነው። አብይ ጾም የተባለበት ምክንያት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሠራኤ ሕግ የሆነው እርሱ ስለ ጾመው አብይ ጾም ተብሏል። ያስተማረን የመከረን የገሰጸን ሁሉ እግዚአብሔር አምላካችን ክብር ምስጋና ይግባው። ስለነበረን የትምህርት ጊዜ አንደበታችን ሳይደክም ጆሮአችን እንግዲህ አላቅም አብራችሁ ከቃለ እግዚአብሔሩ ጋር ነበራችሁ ብዬ ስለማስብ የእናንተንም ሕሊና ሰብስበው በተረጋጋ መንፈስ እንድትማሩ እንድትሰሙ የፈቀደልን እግዚአብሔር አምላካችን አሁን ክብር ምስጋና ይግባው። ሁላችንም በአንድነቱ ቆም ብለን የቅዳሴው ስርዓት ሊጀመር ስለሆነ በጸሎት ወደ ቅዳሴው ስርዓት እናልፋለን። በሰላም ያዋል አምላክ በሰላም ያስመሸን፣ ቀሪው ሰዓት ይባርክልን ይቀድስልን። ጾማችን ጸሎታችን ይቀበልልን። ጾማችን ለሀገር ሰላም፣ አንድነትን፣ ፍቅርን፣ መተሳሰብን የሚመልስ ጥልን፣ ክርክርን፣ ጥላቻን፣ መገዳደልን፣ እልቂትን፣ ስደትን፣ መፈናቀልን የሚያስወግድ ሕፃናትን በጥበብ በሞገስ የሚያሳድግ አባቶቻችን እናቶቻችንን በዕድሜ በጸጋ እድሜ የሚጨምርልን ወጣቶችን በአይምሮ የሚያጎሉበትልን እንዲያደርግልን እግዚአብሔር አምላካችን ቅዱስ ፈቃዱ ይሁን። የእናታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም አማላጅነቷ ቃል ኪዳኗ ረድኤቷ በረከቷ እንዳይለየን አባታችን ብለን እንጸልይ። አባታችን በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል፣ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን።
ጊዜ ኢየሱስ ክርስቶስ ስለ ኃጢአት ኃጢአት ቅዱስ በከማይሰራ